ሁላችንም ጠዋት በጠዋት ከእንቅልፋችን ነቅተን ወደ ስራ እንፈጥናለን። ብርዳንን፣ ፀሐያንን፣ ዝናብና ማዕበል ሳያግደን የዕለት ጉርሳችን ለማግኘት ደፋ ቀና እንላለን። ይህን ሁሉ መስዋዕትነት የምንከፍለው ለምንድን ነው? ሐቁን እንነጋገር ከተባለ መልሱ አንድና አንድ ነው፣ ለገንዘብ ነው። ነገር ግን ዛሬ ሁላችንም ሊያጠያይቀን የሚገባ አንድ ትልቅና አሳሳቢ ጉዳይ አለ። ለምንድን ነው ይህን ያህል ለፍተን ይህን ያህል ደክመን ላባችን ጠብ አድርገን የምናገኘው ገንዘብ እጃችን ላይ እንደ ክረምት ውሃ ሾልኮ የሚያልቀው? ለምንድን ነው ገንዘብ የሚሸሸን? እንኳን ወደ ስኬት መንገድ ዩቱብ ቻናል በሰላም መጣችሁ። ብዙዎቻችን ጠንክረን እንሰራለን፣ ገቢያችንን ለማሳደግ ሌሊት ከቀን እንተጋለን። ሆኖም ግን የወሩ መጨረሻ ሲደርስ የሰራንበት ገንዘብ የት እንደሚገባ ምን ላይ እንዳጠፋ ነው ፍንጭ የለን። ዛሬ የዚህን ትልቅ ምስጢር አብረን እንፈትሻለን። ችግሩ ያለ ገቢያችን ማነሱ ላይ አይደለም። ዋና ችግሩ ያለው ጭንቅላታችን ውስጥ ባለው ከልጅነታችን ጀምሮ ስለ ገንዘብ ባለን የተሳሳተ አመለካከት ላይ ነው። ይህ ቪዲዮ ህይወታችሁን ሊቀይር የሚችል እውነት ይዞ መጥቷል። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ገንዘብን ወደ ራሳችሁ የምትስቡበትና ከዛሬ ጀምሮ ህይወታችሁ ላይ ተግባራዊ ማድረግ ያለባችሁ ወሳኝ ምስጢሮች በሰፊ እነግራችኋለሁ። ወደ መፍትሄዎቹ ከመግባታችን በፊት እስኪ ይህ ችግር ከየት እንደጀመረ በጥልቀት እንመልከት። ከልጅነታችን ጀምሮ ማህበረሰቡ ስለ ገንዘብ የነገረን ብዙ የተሳሳቱ ትርክቶች አሉ። ገንዘብ የኃጢአት ስር ነው፣ ሀብታሞች መጥፎና አጭበርባሪዎች ናቸው፣ ወይም ገንዘብ የእጅ ይድፍ ነው እየተባልን ስላደግን አእምሮአችን ሳውቀው ገንዘብ እንዲጠላ ሆነ። አእምሮአችን ገንዘብ መጥፎ ከሆነ፣ ሀብታም መሆን ሰውን የሚያበላሽ ከሆነ ቶሎ ብሌ ከእጅ ላይ አጥፋ የሚል ትእዛዝ ይሰጠናል። ለዚህ ነው ገንዘብ በእጃችን ሲገባ ልባችን የምንጠለጠለው። ወዲያው የሆነ ነገር ገዝተን ካላጠፋ ነው፣ የሆነ ቦታ ካልጣል ነው ውስጣችን ሰላም አያገኝም። ይህ የተሳሳተ በድብቅ አእምሮአችን ውስጥ የተቀመጠ አመለካከት ነው ገንዘብ በፍጥነት እንዲሸሸን የሚያደርጉ። ገንዘብ እኛም መሸሸት አቁሞ እኛም ገንዘብ ማባረር አቁመን ወደ እኛ እንዲመጣ ማድረግ አለባቸው 5 ተግባራት አሉ። በተለይ አምስተኛ በጣም ህይወታችን ሊቀይር ስለሚችል ቪዲዮን እስከ መጨረሻ ይሁ። አንደኛ፣ ስለ ገንዘብ ያላቸው አመለካከት ማስተካከልና ገንዘብን መክበር መጀመር። ገንዘብ በራሱ ክፉም በጎም አይደለም። ገንዘብ ኃይል ነው። ገንዘብ ማለት ምርጫ ነው። ገንዘብ ሲኖራችሁ የታመመ ቤተሰባችሁን ማሳከም ትችላላችሁ። የተሻለ ትምህርት ቤት መማር ትችላላችሁ። የቸገረን ሰው መደገፍ ትችላላችሁ። ስለዚህ ከዛሬ ጀምሮ ገንዘብ የእጅ ይድፍ ነው የሚለውን አባባል ከጭንቅላታችሁ አውጡት። ገንዘብ እንደ ጠላት ማየት ስታቆሙና በአግባቡ ማክበር ስትጀምሩ እሱም እናንተን ማክበርና እናንተ ጋር ለረጅም ጊዜ መቆየት ይጀምራል። ገንዘብን መውደድ ማለት ስግብግብ መሆን ማለት እንዳልሆነ ልትገነዘቡ ይገባል። ሁለተኛ፣ የገንዘብ ፍሰታችንና ወጪያችን በቅርበት መከታተል። ብዙዎቻችን 5000 ብር የሚሆን 10000 ብር ምን ላይ እንዳጠፋ ነው አናውቅም። ገንዘብ የሚሸሸን የት እየሄደ እንደሆነ ስለማንከታተለው ነው። ከዛሬ ጀምሮ የምታወጡትን እያንዳንዱ ሳንቲም ደብተር ላይ መጻፍ ልመዱ። በየቀኑ የምንጠጣው ማኪያቶ፣ መንገድ ላይ ያየነውና የሚያስፈልገን ዕቃ መግዛት፣ ትንንሽ የሚመስሉ ወጪዎች ሲደመሩ በወሩ መጨረሻ ላይ እንዴት ገንዘባችን እንዴት እንደሚበሉ ስታዩ ትገረማላችሁ። ስለዚህ ወጪያችሁን መቆጣጠር ትልቁ ግዴታችሁ ነው። ሶስተኛ፣ ቅድሚያ ለራሳችሁ መክፈል መለማመድ። ይህ የሀብታሞች ትልቁ ምስጢር ነው። ደሞዝ ሲገባላችሁ ወይም ከንግድ ገቢ ስታገኙ አብዛኛው ሰው የሚያደርገው መጀመሪያ ለቤት ክራይ፣ ለማብራት፣ ለልብስ፣ ለጫማ ይከፍልና የተረፈችውን ለማስቀመጥ ይሞክራል። ነገር ግን ሁሌም ምንም አይተርፍም። መፍትሄው መጀመሪያ ለራሳችሁ ክፈሉ የሚለው ነው። ይህ ማለት ከምታገኙ ገቢ ላይ ያስቀድማችሁ ቢያንስ 10%ን ለማንኛውም ወጪ ሳትነኩ ወደ ቁጠባ ወይም ኢንቨስትመንት ማዞር አለባችሁ። የራሳችሁ የወደፊት ህይወት ሳታስጠብቁ የሌላ ሰውን ኪስ፣ የባለ ንብረቱ ወይም የሱቅ ባለቤቱን አታደልሉ። ለራሳችሁ ክብር ስጡ። አራተኛ፣ ለታይታ ማኖርን ማቆም። አብዛኛው ሰው ገንዘብ የሚያወጣ የሌለውን ገንዘብ ለማይወደው ሰው ራሱን ሀብታም አስመስሎ ለማሳየት ስለሚያጠፋ ነው። ጓደኛዬ አዲስ ስልክ ስለገዛ እኔም መግዛት አለብኝ፣ ዘመዶቼ ጋር ሲሄድ ምርጥ ልብስ ለብሼ መታየት አለብኝ የሚል ውድድር ውስጥ ስንገባ እየገዛን ያለነው የሰዎች ጭብጨባ እንጂ የራሳችን ሰላም አይደለም። እነዚህ ነገሮች ለጊዜው ደስታ ይሰጡናል እንጂ የረጅም ጊዜ የገንዘብ ነፃነት አይሰጡንም። እውነተኛ ሀብታሞች ሀብታም ለመምሰል አይሞክሩም። እነሱ ትኩረታችሁ ሀብት መገንባት ላይ ብቻ ነው። የሰው እይታ ሕይወታችሁን እንዲመራ አትፍቀዱ። አምስተኛ፣ የገንዘብ ትምህርትን መማር።
ትምህርት ቤት እያለን ብዙ ነገር ተምረናል። ታሪክ፣ ጂኦግራፊ፣ ማስን አጥንተናል። ነገር ግን እጅግ በጣም የሚያስፈልገንን ገንዘብ እንዴት እንደሚሰራ፣ እንዴት እንደሚበዛና እንዴት እንደሚተዳደር ማንም አላስተማረንም። ስለዚህ ይህንን ክፍተት የመሙላት ኃላፊነት የራሳችሁ ነው። ራሳችሁን ማስተማር አለባችሁ። ስለ ገንዘብ አያያዝ የሚያስተምሩ መጻሕፍትን አንብቡ። ስለ ኢንቨስትመንት የሚያወሩ ቪዲዮዎችን ተከታተሉ። ገንዘብ የራሱ የሆነ ሕግ አለው። ሕጉን ሳያውቅ ወደ ጨዋታ የገባ ሰው ሁልጊዜ ተሸናፊ ነው። ሕጉን ያወቀ ሰው ደግሞ በገንዘብ ላይ ጌታ ይሆናል። እንግዲህ የተከበራችሁ ተመልካቾቼ ገንዘብ እንዲሸሻችሁ የምታደርጉት እናንተ ራሳችሁ መሆናችሁን ከተረዳችሁ መፍትሄም በእጃችሁ ላይ ነው። እነዚህ ከላይ በሰፊ ያየናችሁ ነጥቦች ከዛሬ ጀምሮ ተግባራዊ ማድረግ ከቻላችሁ ከጥቂት ወራት በኋላ በገንዘብ አያያዛችሁ ላይ ብሎም በሕይወታችሁ ላይ የሚመጣውን አስገራሚ ለውጥ አይታችሁ ትገረማላችሁ። እስኪ ዛሬውኑ በቅንነት ራሳችሁን ጠይቁ። አመለካከትን ማስተካከል፣ ወጪን ከመጻፍ፣ ዕድሜያ ለራስ መክፈል፣ ለታይታ ከመኖር መቆጠብ ወይስ የገንዘብ እውቀት ከመፈለግ ከየትኛው እርምጃ መጀመር ትፈልጋላችሁ? የትኛው ተግባር ዛሬውኑ ሕይወታችሁ ላይ ማዋል ትጀምራላችሁ? እባካችሁ ሀሳባችሁንና ውሳኔያችሁን አሁኑኑ ኮሜንት ላይ ጻፉልኝ። የሁላችሁንም አስተያየት በደስታ አነባለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁና አንዳች ነገር ከተማራችሁበት ላይክ ማድረጋችሁን አትርሱ። የስኬት መንገድ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ቀዩን ቁልፍ ተጭናችሁ የደውል ምልክቷን በመብራት ቤተሰብ ይሁኑ። ይህ መልእክት ይጠቅማቸዋል ለምትላችሁ ጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉላችሁ። ይህ ቪዲዮ እንዳለቀ ቀጣዩን ገንዘብ ለምን ይሸሸናል የሚለውን ቪዲዮ እዩ። በቀጣይ ቪዲዮ እስክንገናኝ ድረስ በሰላም ቆዩ።